ታላላቅ ዘማሪያን ታላላቅ ሰባኪያን ተጋብዘዋልና ሁላችሁም ላልሰሙ አካላት በማሰማት የቤተ ክርስቲያን ግዴታችሁን እንድትወጡ በቤተ ክርስቲያን ስም እናሳስባለን። ከዚህ በመቀጠል ወደ ክቡር አባታችን ወደ መልአከ ገነት መዝገቡ ላቀው ቃለ ምዕዳንና ቡራኬን የምንሸጋገረው ቀጥታ ወደ እርሳቸው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይሁንልኝ ይደረግልኝ። ቅዱስ ያሬድ በድጓው ላይ የተናገረው ቃል ነው። ክቡራን ሊቃውንተ ቤተ ክርስቲያን አሁን ቢሄዱም ክቡር ታላቁ የቤተ ክርስቲያን ሊቅ መጋቢ ሐዲስ እሸቱ አለማየሁ አሁንም ለአገልግሎት ነው የሄዱት። እንዲሁም ደግሞ ክቡር በኩረ ትጉሃን ደመላሽ ቶጋ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የስብከተ ወንጌል መምሪያ ኃላፊ የኔታ እሸቱ የሰዋስወ ብርሃን ቅዱስ ጳውሎስ ሊቃውንቱ ሁሉ መፍለቂያ ናቸው። እንዲሁም ሊቃውንተ ቤተክርስቲያን ዘማሪያን ቅድም የነበሩት ሊቀ መዘምራን ቴዎድሮስ ዮሴፍ እንዲሁም ደግሞ አሁን እየዘመሩ ያሉት ሲዘምሩ የነበሩት የምንወዳቸው የምናከብራቸው ለዛን በተላበሰ ዝማሬ ሲያቀርቡልን የነበሩት ሊቀ መዘምራን ምናዬ እግዚአብሔር አምላካችን በዚህ ለመዝሙሩ የምታቀናብሩ የመንፈሳዊ አገልግሎት የምታቀርቡ ሁሉ እንዲሁም ደግሞ የደብራችን ሊቃውንት መምህራን ወንጌል ከሩቅም ከቁርብም መጣችሁ ይህንን የተዘጋጀ ያማረ ጉባኤ ለመሳተፍ የታደላችሁ ሁላችሁም እዚህ ሰዓት አድርሶ ሁላችንም የሰበሰበን ምእመናን ምእመናት፣ አባቶች፣ እናቶች፣ ወንድሞችና እህቶች፣ ሕፃናቱ ጭምር እንደምን አደራችሁ? ብዙ ነን ግን ድምፃችን አንሷል። እንደምን አደራችሁ? እንደምን አላችሁ? እንደምን ሰነበታችሁ? አሁንም ከሰው ብዛት አንጻር ምን እንዳስቀየምን አላውቅም። በደንብ አልተናገራችሁም። እንደምን አደራችሁ? አዎ ሰይጣንን አሳፍሩት እንጂ እልል በሉ፣ እግዚአብሔርን አመስግኑት። አዎ እግዚአብሔር አምላካችን ደግነቱን ቸርነቱን ለኛ ሊያሳትፈን እንጂ እኛ እንኳን ለአውደ ምሕረቱ ብቆች ሆነን አይደለም። ከኔ ጀምሮ እግዚአብሔርን የምናስቀይም ሰዎች ነን። ግን ጉባኤ እናስባለን፣ እሱን ለማመስገን በጉባኤ እግዚአብሔርን ለመጠየቅ እናስባለን። ሐሳባችንን ኃጢአታችንን ትቶ ሐሳባችንን ተቀብሎ ይሄው በተናገርነው በያዝነው ቀጠሮ መሰረት ጉባኤያችን ትናንትና ጀምሯል። ዛሬ ይኸው በስፋት አካሂደናል። የሚያከናውን እግዚአብሔር ስለሆነ ማታም ይደገማል። ነገና ከነገ ወዲያም እስከ እሁድ ድረስ ነው ይሄ ጉባኤ የተዘረጋው እና በሀገራችን ያሉ ሊቃውንት ዕውቅ ሊቃውንት ሃይማኖታችንን እንዳይፈርስ ለሃይማኖታችን ትክክለኛ ምስክርነት የሚሰጡ ሊቃውንትን ነው የምንጋብዘው ብለናል። አሁንም እንዲሁ ነው፣ ቃላችንን ጠብቀን እያካሄድን ነው።
ደስ ብሏቸዋል አላላችሁም? እስቲ ግለጹ። ሐሳብን የሚፈጽም ማን ነው? እቅድን የሚያስተካክል ማን ነው? ለፍጻሜ የሚያበቃ ማን ነው? እግዚአብሔር ይመስገን። በደንብ አመስግኑት እግዚአብሔር። ወንጌል ይሰበካል፣ በሚገባ ይዘመራል። እየመጣን እግዚአብሔርን ማመስገን ይገባል። ሁላችን እዚህ መተን ሰላም ለኪ ብለን የምንዘምረው ዝማሬ፣ እግዚአብሔርን የምንለምነው ልመና ከምንሰማው ሁሉ ከምንጨነቅበት ሁሉ በየቤታችን እየገባ ከሚኮረኩረን ሐዘን ሁሉ ይሰውረናልና እስቲ እግዚአብሔር ሁሉን ነገር እንዲገድብልን እንደው ክፉ ነገር እንዳንሰማ ይልቁንም የሰው ሞት እንዳንሰማ ድሃውን ሁሉ እንዲጠብቅልን በገጠር ያለውን ሁሉ እንዲጠብቅልን ምስጋና እልልታም ቢሆን የእግዚአብሔር ምስጋና ስለሆነ አመስግኑት እልል ብላችሁ። ይህ እልልታችን፣ ይህ ጭብጨባችን፣ ይህ እልልታችን እግዚአብሔር ፊት ቀርቦ እንደ ልቅሷችን፣ እንደ ጭብጨባችን፣ እንደ ደስታችን፣ እንደ የልባችን አስቦ እግዚአብሔር ሁሉን ነገር ያከናውንልን። አመስግኑት እግዚአብሔር። መልአኩ ቅዱስ ገብርኤል ፈጣኑ መልአክ ለሁሉ የሚደርስ እያንዳንዱ የቅዱስ ገብርኤልን ታሪክ ያማለደውን ምልጃ እያንዳንዳችን ብንናገር ጊዜም አይበቃንም፣ ቃላትም ያንሰናል። ስለዚህ እንዲሁ ብቻ ቅዱስ ገብርኤል ደግ ነህና ብስራታዊ ነህና ፈጥነህ ትደርስልናለህና ደርሰህልናልና ቤታችንን አሳምረኸዋልና ልጆቻችን ጠብቀሃልና እንዲሁ በቤታችን በረከትን ከፈጣሪህ አማልደህ ቤታችንን በበረከት ሞልተሃልና ብላችሁ በደንብ አመስግኑ ቅዱስ ገብርኤል። እግዚአብሔር ይቀበላችሁ። ቅዱስ ገብርኤል በክንፉ ይጋርዳችሁ። አሁን ስንጠራው መጥቶ ለእያንዳንዳችሁ በረከትን ያደልልን፣ ይባርካችሁ፣ ይቀድሳችሁ። ሕይወታችሁ ሁሉ ተቀደሰ ይሁን። ልጆቻችሁ ለቁም ነገር ያብቃልን። ሊቃውንቱን ቃለ ሕይወት ያሰማልን። እነ ሊቀ መዘምራንን እስቲ በዕድሜ በጸጋ እንዲጠብቃቸው ለሁሉም አንድ ጊዜ ምስጋና። እግዚአብሔር ያክብራችሁ። እግዚአብሔር ይባርካችሁ።